السلام عليكم ورحمة الله وبركاته. عندما يتوقعوا سمون የጃህሚያ ጅራቶች ወይም አህባሾች የውይይት ጥሪ እናቀርባለን፣ ማን ነው ከኛ ጋር የሚወያየው፣ ማን ነው ከኛ ጋር መጥቶ የሚሟገተው እያሉ ነበር። እውነት ነው። በምንድን ነው የምንወያየው? ሁልጊዜም ይሄን ነገር በጣም ነው የሚያዘወትሩት። ልክ ሐቅን እንደያዘ ሰው የሆነ ማስረጃ ከቁርአንና ከሐዲስ የሆነ ማስረጃን እንደያዘ ሰው ለማስመሰል ማለት ነው። ነገሩ እንደዛ አይደለም። የአረበኛ አባባል አለ፣ ሁሌም ነው የሚያስታውሱ። አስቢት ልዐርሻ ثم انقش የሚባል ነገር አለ። ኩርሲውን አስቀምጠውና ከዛ በኋላ ጻፍበት ነው። እንዲህ ማለት እምነታችሁን ከየትኛው መጽሐፍ እንደምትወስዱ አሳውቁንና ከዘቡር ነው፣ ከእንጂል ነው፣ ከተውራት ነው፣ ወይም ከሱሑፍ ኢብራሂም ነው፣ ወይም ደግሞ ሌላ ክታቦች ካሉ ከየትኛው መጽሐፍ እምነታችሁን እንደምትወስዱ አሳውቁንና መስደራት ተለቂ ላይ እንግባባና ከዛ በኋላ እንወያያለን። ችግር የለም። ምክንያቱም እምነታችሁን ከቁርአንና ከሐዲስ እንደማትወስዱ እኛ ሳይሆን የምንነግራችሁ መሻይኾቻችሁ ናችሁ የሚናገሩት። በል እንደውም እምነታችሁን እንኳን ከቁርአን ከሐዲስ ሊትወስዱና የቁርአን አንቀጽ ግልጽ ሆኖ የመጣንና የነቢዩን ሰለላሁ ዐለይሂ ወሰለምን ሐዲስ ግልጽ ሆኖ የመጣውን የወሰደ ሰው አሳስ ኩፍር የኩፍር መሰረት እሱ ነው ነው የሚሉት። ያኒ እንዲህ ማለት ግልጽ ሆኖ የመጣውን አንቀጽ የቁርአን አንቀጽ ተርጉመህ ከወሰድክ፣ የነቢዩን ሰለላሁ ዐለይሂ ወሰለምን ሐዲስ ግልጽ ሆኖ የመጣውን ሐዲስ ተርጉመህ ከወሰድክ የመጀመሪያ የምትከፍርበት መሰረት የቁርአን አንቀጽና የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው የሚሉት። أحمد بن محمد الصاوي المالكي صاحب حاشية الصاوي على الجلالين اندي لالو حاشية الصاوي سوستن يوم مجلد زتن يوم صفحة لي اندي لال ولا يجوز تقليد ما عدا المذاهب الأربعة أي بكام كأردت مذاهب وجه مكة لا أي بكام ولو وافق قول الصحابة يا أردت مذاهب وجهون يخلف سو يصحاب وجهون نقر بقت مراسو والحديث الصحيح تككلن يا حديث ቢገጥም ራሱ ወልአያ ትክክለኛ የቁርአን አንቀጽን ቢገጥም ራሱ አራቱን መዛሂቦች የኻለፈን ቀውል መከተል አይበቃም ይላል። ፈልኻሪጁ አን ልመዛሂብ ልአርበዓ ይላል። ከአራቱ መዛሂቦች ውጭ የወጣ ሰው ቁርአንም ይሁን ይዞ ሐዲስም ይሁን ይዞ የሰሓበቶቹን ንግግርን ይዞ ማለት ነው ዳሉን ጠማማ ነው፣ ሙዲሉን የተጣመመ ነው፣ ጠማማም ነው፣ አጥማሚም ነው ይላል። ወሩበማ አዳሁ ዛሊከ ሊልኩፍሪ እረ እንደውም እነዚህ አራት መዛሂቦችን ተቃርኖ መሄዱ ወደ ኩፍር ሊያደርሰውም ይችላል። ሊአና አልአኽዘ ቢዘዋሂር ልኪታቢ ምክንያቱም ግልጽ የወጣውን የቁርአኑን አናቅስቶችን መውሰድ ወሱና ግልጽ የወጣ የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስን መውሰድ ሚን ኡሱል ልኩፍሪ ከኩፍር መሰረቶች ውስጥ አንዱ ነው ይላል። ኢዘን አህባሾች ዘንድ ቁርአን የመጣው የሰው ልጅ ለመምራት ሳይሆን ወደ ቀጥተኛ መንገድ የሰው ልጅን ለማጥመም ወደ ኩፍር ለመውሰድ ነው፣ ወደ ክህደት ሊወስድህ ነው የመጣው ይላል። ምክንያቱም ዘዋሂሩል ቁርአንን ወይም ደግሞ የቁርአን አንቀጽ ዛሂሩ ላይ ከወሰድክ ወደ ኩፍር ይወስድሃል እያለ ነው። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስን ቀጥተኛውን እንደተተረጎመው ከወሰድክ ወደ ኩፍር ይወስድሃል ይላል። አላሁ ሱብሓነሁ ወተዓላ ደግሞ በተቃራኒው ምንድን ነው የሚለን? ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን ነው የሚለው። ይሄ ኪታብ እኮ ምንም ጥርጣሬ የሌለበት ነው ለአላህን ለሚፈሩ ለሙተቆች መመሪያ ነው ይለናል። ኢዘን ውይይት ብላችሁ የምትጠሩን በየትኛው ክታብ ልትወያዩ ነው? ምክንያቱም እኛ ቁርአንን እንቀበላለን በቁርአን ስለምንመራ፣ እናንተ ደግሞ ቁርአን ያከፍራል የኩፍር መሰረት ቁርአንን በዛሂሩ ላይ መውሰዱ ነው ብላችሁ ነው የምታምኑት። በየትኛው ክታብ በየትኛው መጽሐፍ እንድንወያይ ነው የምትጠሩ? ኢዘን እምነታችሁ ከየትኛው መጽሐፍ እንደምትወስዱ አሳውቁን። ምክንያቱም ቁርአንን ከወሰዳችሁ ትከፍራላችሁ። በእናንተ መሻይኽ ንግግር መሰረት ስንሄድ ማለት ነው። የነቢዩን ሰለላሁ ዐለይሂ ወሰለምን ሐዲስ እንደመጣ ዛሂሩ ላይ ከወሰዳችሁ ትከፍራላችሁ እያላችሁ ነው። ኢዘን እምነታችሁ ከየትኛው መጽሐፍ እንደምትወስዱ አሳውቁንና መስደረት ተለቂ ላይ እንግባባና ከዛ በኋላ እንወያያለን። ሌላኛው አራቱን መዛሂቦች የተቃረነ ሰው ሐዲስን ቢገጥም ራሱ አንቀጽን ቢገጥም ራሱ ጠማማ ነው አላችሁ። ይህ በየትኛው መጽሐፍ ውስጥ ነው የተጻፈው? አራቱን መዝሃብ ተቃርኖ ሐዲስን የተቀበለ ሰው፣ አራቱን መዝሃብ ተቃርኖ የቁርአን አንቀጽን የወሰደ ሰው ጠማማ ወይም ደግሞ ኩፍር ደረጃ የሚደርስበት የሚለው ማስረጃ የቱ ጋር ነው ያለው? የአራቱ ኢማሞች ረሂመሁሙላሁ ረሕመተን ዋሲዓ የሚሉት ንግግር አላቸው። ፈኢዛ ኻለፈ ቀውሊ ቀውለ ረሱል ሰለላሁ ዐለይሂ ወሰለም ፈድሪቡ ቢሂ ዐርደል ሐኢጥ ይላሉ። አራታቸውም ይህንን ንግግር አላቸው። የኔ ንግግር ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የምጋጭ ሆኖ ካገኛችሁ የኔን ንግግር ከግድግዳ ጋር አጋጩት ይላሉ አራቱም አኢማዎች። ከዚህ ንግግር ጋር እንዴት እናስታርቀው? የእናንተ ንግግር ከአኢማ ንግግሮች ጋር
ኢዘን ውይይት ብላችሁ ከመጣራችሁ በፊት መጽሐፋችሁን የምታምኑበትን መጽሐፍ አሳውቁንና እንድንወያያችሁ ማለት ነው። ኢዘን መስደር ተለቂ ላይ እንግባባ ነው። اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه